እንደዚህ ሀገርን ያጨልማል፣ ተስፋን ያጨልማል። በተለይም እንዳንተ ላሉ ህፃናት ራዕያቸውን፣ የነገ ህልማቸውን፣ የልጅነት የመቦረቂያ እድሜያቸውን ሁሉን ነገር ያጨልማል። አሁን ይህ ጧፍ አፍ ቢኖረውና ህፃናት ቢሆን ስለ ጦርነት ምን ብሎ የሚናገር ይመስላል? ጦርነቱን ሰላም አድርግ። አብዮት ሰላምን ማግኘት የምንችለው እስከ ዛሬ የተበደልነውን ይቅር ማለት ስንችል፣ በአዲስ መንፈስ በአዲስ ምዕራፍ ለመጓዝ ዝግጁ ስንሆን ብቻ ነው። ሰላም ልክ ይሄን ቤት ከጨለማ ለማውጣት የአንድ ሰው ብርሃን ብቻውን እንደማይበቃ ሀገርን ከጦርነት ለማውጣት ሰላምን ለማምጣት ደግሞ የአንድ ሰው ፍላጎት ብቻውን ምንም ለውጥ አያመጣም። በስሜት ተሳፍረን በጦርነት ፈረስ መንገዱ ጠፋብን፣ እንዴት እንመለስ? ይበል ይበል ብለን መስሎን ብሎ የሚተው ብንለው ብንሰራው ብንስብ ብንጎትተው ለካ ጥይት ሲጮህ ሲተኮስ እሩምታ አብስሎም ለመብላት አይገኝም ቦታ፣ አጥቦም መልበስ የለ እንደው እድፍ ብቻ። ለካ ልብስ የሚያጥበው አይደል ውሃ ብቻ። ሲመሽ እየራቀን ብርሃን ወጋገኑ ሕፃናት ሰቀቀን ስንተኛ እየቃዠን ሌሊት መባነኑ። ክፉ ነው ጦርነት ሰው ክፉ ያደርጋል፣ እንኳን የሌለውን ያለውን ይነፍጋል። እህል ከቤት ሞልቶ ማን ያስፈጨው ወጥቶ፣ ማን ያብስል አንድዶ ተለቅሞ ማገዶ። የሰቀቀን ውሎ እንቅልፍ አልባ ሌሊት መጡ አልመጡ ስጋት፣ መጸዳዳት ሩቅ ጫማ መልበስ ድምር፣ ዋና ማይችል ገላ ወንዝ እንዴት ይሻገር? ሞት እያየ ሲያድግ የዛሬው ታዳጊ በቀልን አርግዞ እስኪያድግ ጠባቂ። መች ይቆማል ታዲያ የእልቂት አዙሪት ግፍ እያሳደርን የበቀል ማንነት? አሁንማ ጠዋት ማታ ሲጮህ በዓይናችን ባናውቀው የመሳሪያውን ድምፅ ሰምተን ሸመደን። ዓመታትን ፈጅቶ የተገነባው ቤት አመድ ሲሆን ቅጽበት 20-30 ዓመት እናት አሳድጋ እንዲህ ጥርሷን ነክሳ ድንገት ሲሞትባት ሳትቀብር ሬሳ። ከብቶቹም ደንግጠው በጥይት ሩምታ ጭንቀታቸው በዝቶ ሲዘሉ በዋይታ ይህ ቁርሾ እያደረ በይቅርታ መጋዝ ዛሬ ካልቆረጥ ነው ምን የዛሬም ብቻ ነገንም ገደል ነው። ዓይናችን እያየው የጦርነቱን ጦስ ምን እንዳደረገን እልህ መሃል ገብቶ እንዴት እንታረቅ? እሺ ወዴት ይለ